የአቃቂ ቃሊቲ ክፍለ ከተማ የወረዳ 1 ስራና ክህሎት ጽሕፈት ቤት በወረዳው ከሚገኙ የተለያዩ ብሎኮች ለተውጣጡ የስራ ዕድል የሚፈጠርላቸው ወጣቶች ጋር የግንዛቤ ፈጠራ መድረክ ተካሄደ። በትላንትናው ዕለት ለወላጆችና ለማህበረሰቡ የተሰጠውን የግንዛቤ ማስጨበጫ ተከትሎ በዛሬው ዕለት ደግሞ ትኩረቱን በራሳቸው በወጣቶቹ ላይ አድርጓል። ወጣቶች የስራ ፈጠራን ባህልን እንዴት ማሳደግ እንዳለባቸው፣ የሚፈልጉትን የስራ ዘርፍ ለመጀመር የሚያስችላቸው የወረዳ ድጋፍና የተነሳሽነት አስፈላጊነት ላይም ሰፊ ውይይት አድርጓል። ከውይይቱም በኋላ ያነጋገርናቸው ወጣቶች ሀሳብ አስተያየታቸውን እንዲህ ሲሉ ገልጸውልናል። ስሜ ሚካያስ ወንድሙ ይባላል። የወረዳ 1 ነዋሪ ነኝ። ዛሬ የግንዛቤ ስለ ስራ የግንዛቤ ማስጨበጫ ምክክር ነበረ። እናም ለወጣቶች በስራ እድል ፈጠራ ዘርፍ ሰዎች ግንዛቤ እንዲኖራቸው ስለሚሰሩት ስራ ግንዛቤ እንዲኖራቸውና ሰዎች ስራ እንዳይንቁ ወጣቶች ስራ እንዳይንቁ ራሳቸውን ሞቲቬት የሚያደርግ አይነት ምክክር ነበር የነበረው። ተጨማሪ ደግሞ ያው ወጣቶች አልፎ አልፎ ስራ የማማረጥ ነገሮች ስላሉ እነኛ አይነት ነገሮች አላስፈላጊ መሆናቸውን ያው ቢቻል እንደውም ከአንድ ስራ ወደ 2 ስራ አማራጭ ዘርፎች ቢኖሩን የተለያዩ የሙያ ዘርፎች ቢኖሩን። አሁን ለምሳሌ እኔ የሙያ ዘርፍ አለኝ። ኢንስታሌሽን ስራ ሰራለሁ፣ የካሜራ ስራ ሰራለሁ። ግን ምንድነው በአንድ ዲፓርትመንት ብቻ ከሆነ የምትገደበው ያ ስራ ሲጠፋ ቁጭ ትላለህ። ግን 2 አማራጮች የስራ አማራጮች ቢኖር የቧንቧ ስራ የሚሰራና ኤሌክትሪክ ስራ የሚሰራ የቧንቧ ስራ ሲጠፋ ወደ ኤሌክትሪክ፣ ጂፕሰም ሙያም ካለ ወደ ጂፕሰም ሙያ ነክ ነገሮችን ወጣቱ መልመድ ቢችል የተሻለ ራሱን ሰርቫይቭ የማድረግ ነገር ይኖራል ብዬ አስባለሁ። እና ለወጣቱ ማስተላለፍ የምፈልገው መልእክት ስራ አለመናቅ ትልቅ ነገር መሆኑን ማስተላለፍ ፈልጋለሁ።